ዛሬ የብሩክ ሪል ስቴት የቢዋይዲ ኤሌክትሪክ መኪና ለአርቲስት ሰለሞን ተካ የመገናኛ ብዙሃን ባለሙያዎች የተወሰኑ ሀሳቦች ካሏችሁ ጥያቄዎች ካሏችሁ እንቀበላለን ዝግ ላለማድረግ። ከዛም ደግሞ የቁልፍ አሰጣጥ ስነ ስርዓት ይኖረናል። መኪናዋ ደግሞ ተሞሽራ ዛሬ እዚሁ በሆቴሉ በር ላይ ትገኛለች። እሷንም መኪናዋን የምንመለከታት ይሆናል። ጋሽ ሰሌ ቁልፉን ይረከባል፣ ያሽከረክራታል። በነገራችን ላይ መንጃ ፈቃድ አለ እንዴ ጋሽ ሰሌ? በጣም መመስገን ለካ ሁላችንም ከማህበረሰቡ የወጣን አይደለም። ብሩክ ሪል ስቴት በእውነት በጣም መመስገን የነበረበት ሞት ይወሳል። በላሌም ጣይላ ጉራሌ በኔም ጣ ማናቸውም ነገሮች እና በእውነት ብሩክ ሪል ስቴት ማለት ያው ሪል ስቴት ታውቃላችሁ። ሪል ስቴት እውነተኛ ሀገረ መንግስት ገንቢ ማለት አይደለም። እነዛ በጣም የተጠበቡ ልጆች የተባረኩ ይሁኑ። የዛ የካምፓኒ ያሉት በሙሉ ኢንጂነሮች በጣም የተባረኩ ይሁኑ። ሀገረ መንግስትን የሚገነቡ ናቸው። ለውጥ የሚያመጡ ናቸው። ቼንጅ ይላል ዶክተር ሻለቃ ኃይለ ገብረስላሴ። ቼንጅ ያስፈልጋል፣ ለውጥ ያስፈልጋል። ስለዚህ እነዚህ ለውጥ በለውጥ ላይ የሚያብቡ ታላቅ እንደ ስማቸው ብሩካን ስለሆኑ ቃል የእምነት ዕዳ እንጂ የእናት አባት እኮ አይደለም ይላል። እምነቱን የፈጸመ ታላቅ ሪል ስቴት ነው። ሀገረ መንግስትን ገንቢ ነው። ስለዚህ ብሩክ ሪል ስቴት በጣም ነው የማመሰግነው። ከእናንተ ጋር እንግዲህ መስራት ያለብኝን ነገር ኃላፊነቴን ከወዲሁ መወጣት እችላለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ። አርክቴክት በረከት እባላለሁ። የኤግል ሚዲያና ኮሚኒኬሽን ባለቤት ሲሆን ጥያቄ ለአዶኒያስ ነው የሚሆነው። መጀመሪያ እንኳን ደስ ያለ፣ እንዲሁም ደግሞ ለጋሺ ወይም ደግሞ አርቲስት ሰለሞን ተካልኝ ከልብ አመሰግናለሁ። ብዙ ስራዎችን ከሳቸው ጋር ከዚህ በፊት ሰርተናል። በተለይ በየዩኒቨርሲቲው ለወጣቶች ልምዳቸውን ቲያትር ዲፓርትመንቶችን በማበረታታት ትልቅ ስራ ሰርተዋል። አዶኒያስ ላይ ጥያቄ ማነሳው ምንድን ነው በቀጣይ እንደ አዶኒ ነው ወይስ ደግሞ እንደ አዶኒያስ? ምክንያቱም በቲክቶክ ክሬቲቭ አዋርድ ላይ አዶኒ ስትናገር የነበረው ነገር አለ። አዶኒ ፋውንዴሽን እንደ አዶኒ ፋውንዴሽን ነው ወይስ ደግሞ እንደ አዶኒ ነው ፐርሰናል የሚቀጥለው ይሄ ነገር? ምክንያቱም እያደረክ ያለው እንደ አንድ ወጣት እንደ አንድ በጎ ተጽዕኖ ፈጣሪ ለብዙዎች አርአያ ሰው የሆነ ተግባር ነው የፈሰክ ያለው። በግል ከሆነ አንደኛ ጫናዎች እንዳሉብን ያስታውቃሉ። በተለያዩ ጊዜ ውስጥ ኢሹ ይነሳሉ፣ አዶኒ ይፈለጋል። ምክንያቱም ፐብሊክ አቴንሽን በአሁኑ ሰዓት በደንብ ከያዙ ሰዎች ውስጥ የበጎ ተጽዕኖ ፈጣሪነት ግንባር ቀደምና ይህም ደግሞ በቅርቡ በተካሄደው የቲክቶክ ክሬቲቭ አዋርድ 3ኛ ዙር አሸነፈ አረጋግጠናልና በቀጣይ ከአዶኒ ምን እንጠብቅ? እንደ አንድ የማህበረሰብ ተጽዕኖ ፈጣሪ በጎ ተጽዕኖ ፈጣሪ ከአዶኒ ምን እንጠብቅ? እንደ አዶኒ ነው ወይስ እንደ አዶኒ ፋውንዴሽን ነው? ፋውንዴሽን ውስጥ እንዴት እንጠብቅ? ምን ላይ አተኩሮ ይሰራል? ምክንያቱም አዶኒ ሳቆ በኢንስፓይሬሽንም አውቀዋለሁ፣ በሞቲቬሽን ኢንስፒሬሽን ሀሳቦችን አውቀዋለሁ። እንደገና ደግሞ በበጎ አድራጎትም ድሪቨን እየተደረገ እናያለን። ምክንያቱም እነዛን ህጻናቶች ካነሳ በኋላ በጣም ብዙ ሰው ትኩረት አድርጓል። አንተን የሚፈልጉ አሁን ያንተን ልጅ እንደ ሀገራችን 130 ሚሊዮን ህዝብ አለ። ብዙ ችግረኞች አሉ። ተቋማት እንደ ተቋም ተቋቁመው እንኳን መመለስ ያልቻሉ ጥያቄ ነው ያነሳውና አንተ ስለ የስራ ጫና አይኖርም ወይ? እና በቀጣይ ፋውንዴሽኑ ነው የምጠብቀው ወይስ በዚህ መንገድ ነው የምቀጥለው? ይሄ ጥያቄ እንዲመለስልኝ ነው። ስለምታደርገው ማንኛውም በጎ እንቅስቃሴ ግን ከልቤ እንደ አንድ የሚዲያ ሰው እንደ አንድ በግልም እንደሚያቅሰው ከኔ ጋር ብዙ ስራዎችን ያለምንም ቅድመ ሁኔታና ያለምንም ክፍያ ወጣቶችና ህጻናቶች ልመጣ አግዘናል እና ይህም ሊያስመሰግን ይገባል። ስለምታደርገው አጠቃላይ እድሜና ጤና ይስጥህ። አመሰግናለሁ። 25,000 ህጻናቶችን ማገዝ እፈልጋለሁ የሚል ዓላማ አለኝ። አሁን እንግዲህ በአቅሜ ጀምሬዋለሁ በራሴ ማለት ነው እና እነሱ ልጆች የኔ ብርታት ናቸው። በምዳክምባቸው ቀናቶች ለራሴ ሳይሆን ለነሱ ብዬ ነው የምሰራው፣ ለነሱ ብዬ ነው የምነሳው።
እና እንደ አንድ አዶናይ ህይወቴ ላይ ምክንያት ያስፈልገኝ ነበር። ስለዚህ እነዚህ ልጆች ደግሞ የኔ ምክንያቶቼ ናቸው። እንድጠነክር፣ እንድበረታ፣ አንደኛ እንደሆን፣ የዚህ ዓመት ቲክቶክ አዋርድ እንዳሸንፍ፣ የቀጣዩም ዓመት እንዳሸንፍ የሚያደርጉኝ እነሱ ናቸው። በረከቴ ናቸው እነዚህ ልጆች ለኔ በረከቴ ናቸው። አዶናይ ፋውንዴሽን በዚህ ተመሰረተ ይሆናል። በቅርቡም እንግዲህ ይፋ አደርጋለሁ ስለ አዶናይ ፋውንዴሽን። አሁን ፍቃድ ላይ እየሰራሁ እገኛለሁ። በቅርብ ጊዜ አዶናይ ፋውንዴሽን ይፋ ይሆናል። የብሩክ ሪል ስቴት ተወካይ አቶ ጳውሎስ ቁልፉን ወደዚህ ይዘውልን እንዲመጡ አክብሮት እጠይቃለሁ። እንግዲህ በተለይ በብሩክ ሪል ስቴት አጋዥነት በአዶናይ አስተባባሪነት ዛሬ የብሩክ ሪል ስቴት የቢዋይዲ ኤሌክትሪክ መኪና ለአርቲስት ሰለሞን ተካ የሚበረከትለት ይሆናል። በድጋሚ ክብራትና ክብራት እንኳን ደስ ያለን፣ እንኳን ደስ ያላችሁ ለማለት እንወዳለን። ይጨመጨማል። ለሌላውም አርአያ ይሆናል። ብሩክ ሪል ስቴት የሰራው ስራ አዶናይ ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው። በዚህ አጋጣሚ መልዕክታችንን እናስተላልፈው። አንድ ላይ መስጠት ይቻላል። ችግር የለም።
እሺ